ተማሪው በዲፓርትመንት ምደባ ምክንያት ተስፋ ይቆርጣል። እዛ ገብታችሁ የፈለጋችሁትን ኤአይ እና ሳይበር መማር እንደምትችሉ ነው እየነገርኳችሁ ያለው። እንኳን ወደዚህ ውይይት በደህና መጣችሁ። ዛሬ የምናወራው ብዙዎቻችንን ስለሚያጋጥመን የዩኒቨርሲቲ ጉዳይ ነው። በዩኒቨርሲቲ ስንገባ ሁላችን የአካባቢያችን ጎበዝ ተማሪዎች ነበር። ብዙ ነገሮችን ውጣ ውረዶችን አልፈን የመጣን አሪፍ የሆነ ባክግራውንድ ያለን የቤተሰብ ተስፋ ነበር። ነገር ግን ግቢ ውስጥ ከገባን በኋላ የመጀመሪያው ትልቅ ሞት የሚመጣው የዲፓርትመንት ምደባ። እውነታውን እንነጋገር ከተባለ ከ80 እስከ 90% የሚሆነው ተማሪ የሚፈልገውን ወይም ያቀደውን ዲፓርትመንት አያገኝም። እኔ ለዚህ አልነበርኩም ያለምኩት የሚል ስሜት ይመጣል። ከዛስ ከግድሉኝማ ያው አልማርም ብሎ ትምህርትን መተው፣ መደበርና ተስፋ መቁረጥ ይጀምራል። ጎበዝ ተማሪ እዚህ ጋር ነው መጥፋት የሚጀምረው። ተማሪው በዲፓርትመንት ምደባ ምክንያት ተስፋ ይቆርጣል። ያለምኩት አልሆነም ብሎ ሲያስብ ደግሞ አእምሮ አዲስ መሸሸጊያ መፈለግ ይጀምራል። አብዛኛው ተማሪ ከመጣበት አካባቢ ሲወጣ የመጀመሪያው የነፃነት አየር ነው የሚያገኘው። የቤተሰብ ቁጥጥር የለም፣ የሚከታተለው ሰው የለም። በዚያ ላይ ደግሞ የዲፓርትመንት ተስፋ መቁረጥ አለ። ከዛስ ጊዜ ላሳልፍ፣ ራሴን ላዝናና በሚል ምክንያት ከተማዋ ውስጥ ያሉ አዳዲስ ልምዶች መሞከር ይጀምራል። ከባህልና ከሃይማኖት የወጡ ነገሮች፣ ያልተለመዱ ሱሶችና በቡድን የሚደረጉ ተጽዕኖዎችን ይበረክታሉ። በጣም የሚያሳዝነው ነገር ግን እነዚህን ነገሮች ማድረግ ከባህል መውጣትና መበላሸት ራስን እንደ ዘመናዊነትና እንደ ስልጣኔ የተቆጠረ ይሄዳል። ካልጠጣ ወይም ካልቃምክ አልሰለጠንክም የሚል አስተሳሰብ በጓደኛሞች መሃል ይፈጠራል። እናም ያ የሰፈሩ የትምህርት ቤቱና የቤተሰቡ ኩራት የነበረው ጎበዝ ተማሪ በትንሽ ጊዜ ውስጥ ማንነቱን ቀይሮ ሌላ ሰው ሆኖ ያርፈዋል። ይህንን የምነግራችሁ ከአየር ላይ አምጥቻ ወይም የሰውን ታሪክ ሰምቼ አይደለም። የኔም ታሪክ ከዚህ የተለየ አልነበረም። እኔም አዲስ አበባ ዩኒቨርሲቲ ስገባ ትልቅ ህልም ነበረኝ። ነገር ግን ያልፈለግኩት ዲፓርትመንት ሲደርሰኝ እዚያው ተስፋ ቆርጬ አልቀረሁም። ውሳኔውን ወሰንኩኝ። ያው ውድድር ሞልቼ ወጣሁ። ብዙዎች በቃ የሆነ የማይሆን ሲቹዌሽን ውስጥ ሲገቡ እኔም አክቹዋሊ ወደዛ ወደማይሆን ሲቹዌሽን ውስጥ በመጓዝበት ሂደት ላይ ያለው ነው እንግዲህ በአጋጣሚ አንድ ኦፖርቹኒቲ ያጋጠመኝ። ወደ ፌዴራል ቲቪቲአይ ገብቼ እንደ አዲስ አጠናው ዊዝድራል ሞላውና ከአዲስ አበባ ዩኒቨርሲቲ ፌዴራል ቲቪቲአይ ገብቼ እንደ አዲስ ፍሬሽማን ተማርኩኝ። አሪፍ ውጤት አመጣው። ዛሬ ደግሞ የዓለማችን ትልቅ የነገውን የቴክኖሎጂ ትምህርት የአርቲፊሻል ኢንተለጀንስን ለመማር በቅቻለሁ። እዚህ ጋር ማስተዋል ያለባችሁ ነገር አስተውሉ። ብዙዎቻችሁ የትኛውም ዩኒቨርሲቲ ብትሆኑ የትም ብትሆኑ በዚሁ አጋጣሚ መጠቆም እፈልጋለሁ። ፌዴራል ቲቪቲአይ ኢትዮ ቻይና መገናኛ ከፍ ብሎ ላምበረት አካባቢ ነው የሚገኝ። በዲግሪ ፕሮግራም በአርቲፊሻል ኢንተለጀንስ፣ በሳይበር ሴኩሪቲ፣ አይቲ ፕሮግራም እና የመሳሰሉ ሌሎችም ዩኒቨርሲቲ የሚገኙ ፕሮግራሞች የተሰጡ ስለሆኑ እሱ ላይ ጆይን አድርጋችሁ ከየትኛውም ዩኒቨርሲቲ ትራንስፈርም ከፈለጋችሁ ትራንስፈር አድርጋችሁ እንደገና እንደ አዲስ ከሆነ ፍሬሽ መማር ስለምትችሉ ይህንን ግንዛቤ ውስጥ ብትከቱ ጥሩ ይመስለኛል። እና ይህንን የምነግራችሁ ለመመካት አይደለም። ልነግራችሁ የፈለግኩት ምንድን ነው፣ የተሳሳተ ዲፓርትመንት ወይም የህይወት መታጠፊያ የህይወታችሁ ማጠቃለያ አይደለም። አዲስ አበባ ገብታችሁ ወይም የትኛውም ዩኒቨርሲቲ ገብታችሁ በዲፓርትመንት የተሰበራችሁ ተስፋ የቆረጣችሁ ወይም አቅጣጫ የጠፋባችሁ ተማሪዎች ህልማችሁን አትጣሉት። በሌላ መንገድ በሌላ በር መግባት ይቻላል። እውነተኛ ስልጣን የራሳችሁን በህሶች መሸወድ ሳይሆን እንደገና ተሰስታችሁ ራሳችሁን ማበርታት ነው። ብዙዎቻችሁ እንግዲህ የሆነ በዲፓርትመንት ጉዳይ ላይ ብዙ መጥፎ ነገሮች እንደሚገጥማችሁ ቅድም እንደነገርኳችሁ እንዳትረሱት። ኢትዮ ቻይና ፌዴራል ቲቪቲአይ ነው። በተለይ ደግሞ ስፔሻሊ ፍሬሽማን የወሰዳችሁ ተማሪዎች you can transfer on ፌዴራል ቲቪቲአይ በዲግሪ ፕሮግራም ማለት ነው። ይህንን ኮንሲደር አድርጉ። አመሰግናለሁ።